አብይ ብቻውን አይደለም የምንለው አፋችንን ሞልተን እንደ ተመስገን ጥሩነህ ያሉ ሰዎችም ስላሉ ነው። የበሻሻውና የቢቸናው ሰውዬ ቃል ኪዳን መጨረሻው የኢትዮጵያ አሸናፊነት ነው። የሁለቱም ሰዎች ዘመዶች ነን የሚሉ ፖለቲከኞች በየሰፈራቸው ተከልለው ባሉበት በዚህ ጊዜ እነሱ ግን ወዳጅነት በሚባል ጥላ፣ ኢትዮጵያ በምትባል ሀገር፣ ህልም በሚባል ጉልበት፣ ብልጽግና በሚባል ድር ቤተ መንግስቱ ፈረሰ። አነጋጋሪው የጠቅላይ ሚኒስትሩና የምክትላቸው ቪዲዮ ከበሻሻ እስከ ቢቸና አያውቁንም፣ እኛን አያውቁንም። ሚስጥሩ ሁሉ ሲገለጥ ውድ የዮሐንስ ኮርነር ቤተሰቦች አብራችሁኝ ቆዩ። ሰላም ጤና ይስጥልን። ውድ የዮሐንስ ኮርነር ቤተሰቦቼ እንዴት አላችሁ? እንደምናችሁ አላችሁ ሆይ? ዛሬ ደግሞ በድምጽ ብቻ መጥቻለሁ። ለዚህም ይቅርታ ጠይቃለሁ። ሪከርደሬ ላይ ላለው ችግርም ከወዲሁ ይቅርታ ጠይቄ ነው የምጀምረው። እንግዲህ አዲስ ቤት ነው። አዲስ ቤት እስኪሞቅ እስኪደራ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያስተዋወቃችሁ እንድትቆዩኝ እጋብዛለሁ። በእውነቱ የተቀበላችሁበት መንገድ ከጠበቅኩት በላይ ነውና ልቤ ሞቋል፣ እንድበረታ ምክንያት ሆኖኛል። አመሰግናለሁ። አሁንም የድጋፋችሁ ይቀጥል መልእክቴ ነው። አይለየን። እናንተን ተማምነን ጀምረናል። እናንተን ተማምረን አብረን እናሸንፋለን። የምናወራው የምንነጋገረው ስለ ሀገር ነው። ስለ ሀገር አውርተን ሀገራችንን አሸናፊ እናደርጋታለን። ሌላ አጀንዳ የለንም። ትላንትና አንድ አነጋጋሪ ቪዲዮ ማህበራዊ ሚዲያውን ሞልቶታል። የጠቅላይ ሚኒስትሩ ልዩ ጽሕፈት ቤት ኃላፊ አቶ ሳንዶካን ደበበ ጀማነህ በማህበራዊ ትስስር ገጻቸው ያሰራጩት ይህ ቪዲዮ የበሻሻውንና የቢቸናውን ጥምረት አሁናዊ ገጽታ ያሳይ ነው። እነ ሟርተኛ እነ ምናምንን እነኚህ ሰዎች በቪዲዮ ምክትሉና ጠቅላይ ሚኒስትሩ በቪዲዮ ምን ተቀኙባቸው መሰላቸው? አብነት አጎናፍር እስቲ አንተው መልስልን። ምን ተቀኙባቸው? ባያውቁንም አርፋጅ ባያውቁንም ያላወቀን ኢትዮጵያዊ አዎ አያውቁንም፣ እኛን አያውቁንም ኢትዮጵያዊ እንደሆን የሰከረው የኢትዮጵያ ፖለቲካና የኢትዮጵያ ፖለቲከኞች ሜዳ እንዲህ አይነቱን ከፍ ያለ እውነት፣ እንዲህ አይነቱን ከፍ ያለ ሐቅ፣ እንዲህ አይነቱን እጅግ የላቀውን ከፍታ ለመረዳት ገና ቀጫጫ ነው፣ ገና ለጋ ነው፣ ገና ልጅ ነው፣ ገና አልጠናም፣ ገና ብዙ ይቀረዋል። ዳሩ ግን የአብይ አህመድ የፖለቲካ ፍልስፍና ይህንን አስረግጦ ይናገራል። ብዙዎች ከወራት በፊትም ጀምሮ የሚናገሩት አንድ ንግግር አለ። ቤተ መንግስቱ ፈርሷል፣ የኦሮማራ ጥምረት ተንዷል። በተለይ ያቶ ደመቀ መኮንን መሄድን ተከትሎ የነበረ ጩኸት ነበር። እኔ በነገራችን ላይ ከአቶ ደመቀ መኮንን በላይ ኦሮማራ ጠና፣ አሁን እንደውም ሊሰመር ነው ያልኩት ተመስገን ጥሩነህ በምክትል ጠቅላይ ሚኒስትርነት ወደ 4 ኪሎ እልፍኝ ሰተት ብለው የገቡለት ነው። በነገራችሁ ላይ የበሻሻውና የቢቸናው ሰውዬ የቆየ ቃል ኪዳን አላቸው። የሰነበተ እውነት ልባቸው ላይ አለ። አቶ ተመስገን ጥሩነህ አብይ አህመድ ከዓመታት በፊት ወታደር ቤት እያሉ ከዛም በመለስ ደቡብ አፍሪካ በነበሩበት ጊዜ ተመልሼ ኢንሳን መሰረታለሁ፣ ጠቅላይ ሚኒስትሩን አገኘዋለሁ፣ እኔ ጠቅላይ ሚኒስትር ስሆን አንተን እሾመሃለሁ ብለው ከነገሯቸው ሰዎች ውስጥ አንዱ እሳቸው ናቸው። አቶ ተመስገንም ይህንን አልደበቁም፣ ይህንን ተናግረዋል። ይህንን አይደብቁም። አቶ ተመስገን ጥሩነህ መደመር ሲጸነስ ነበሩ፣ መደመር ሲኮተኮት ነበሩ፣ መደመር ሲያድግ ነበሩ፣ መደመር ሲቀጥል ደግሞ አብረው ይቀጥላሉ። አንዳንዶች የፈረሰውን ጋብቻ በምን እንደሚለኩት ሳስብ ይሄ ፈረሰ ተብሎ ሟርቱን አምኖ ከማዘኑ በላይ ለነሱ አዝንላቸዋለሁ። እንዴት ይህንን ግዙፍ ሐቅ ማየት ያቅታቸዋል? ይህንን እውነት ግዙፍ እውነት እንዴት ማየት ያቅታቸዋል? እንዲህ በማይሰነበት ጠዋት የታየ ወዳጅነት ለከሰዓት የማይደርስበት ጠዋት የተመለከትነው ለከሰዓት የማይጠቅምበት እያንዳንዱ ወዳጅነት ጠዋት ተመርቶ ከሰዓት መርካቶ ማታ ላይ አልቆ ተንኩታክቶ በምናይበት አንዳንዱ ጠዋት ወርቅ ያለውን ማታ ጨርቅ በሚልበት ዘመን ሊያውም ፖለቲከኞች ሆነው
በጣም ረጅም ዓመት በወጣትነት ዕድሜያቸው ኢጓቸው ሳያሸንፋቸው አብረው ቀጥለው አብረው ያሸነፉትን ጥምረት እንዴት ማየት ይሳነዋል? ይሄ ፑሻፕ ባይዘዌ ለሰዎች አዲስ ሊሆን ይችላል። ለዘመናት አብሮ የተሰራ እንደሆነ ለሚያውቁ ሰዎች ግን ግር አይልም። ይህን ያልኩት እኔ የጠቅላይ ሚኒስትሩ ከካሜራ ጀርባም ድንገት ወክ እያደረጉ 30 ፑሻፕ ውረድ ምናምን የሚሉ ሰው መሆናቸውን ያዩ ስለነገሩኝ ሊሆን ይችላል። እንዲህ ናቸው ጠቅላይ ሚኒስትሩ። ከጠቅላይ ሚኒስትሩ ፑሻፕ በላይ ከምናምኑ በላይ እኔ የሚገርመኝ ጥምረቱ ነው። ፈረሰ የምትሉትን ጥምረት ከዚህ በላይ የሚያጸነው አይደል? ቤተ መንግስቱ እኮ ፈርሷል። ቤተ መንግስቱ እኮ የሆነ አካል ሆኗል። ቤተ መንግስቱማ እነከሌ እነዛ በህይወታቸው ገለውህ በሞታቸው ደግሞ ያንበረከኩህ ወያኔዎች አጋር ያሏቸው ሰዎች ዛሬ ገብተው እንደ አደም ፋራ የተወከሉበት እንደነ ተመስገን ጥሩነህ ያሉ ለህልም የታመኑ ለእውነት የታመኑ ሰዎች ከጠቅላይ ሚኒስትሩ ጋር ያሉበት ኦሮማራ እውነተኛው ጥምረት ይሄ ነው። እርግጥ ነው በሁለቱ ብሔሮች ስም የተቀላቀሉ የሁለቱም ብሔሮች ማንነት ያልገባቸው ለሁለቱም ብሔሮች ጠበቃነትም ጥብቅናም ሊበቁ የማይችሉ ደሳሳ አይረቤ ድኩማኖች ዛሬ የሉ። እንኳን አልኖሩ እንኳን ሄዱ እንኳን አልሰነበቱ እንኳን ወረዱላቸው እንኳን ለቀቁላቸው። አልፈረሰም ጥምረቱ። እናንተ ፈረሰ ያላችሁት ቤተ መንግስት እንዲህ ባለ ወንድማማችነት እንዲህ ባለ ከልብ በሆነ ወዳጅነት የጸና ከፖለቲካውም ከጥቅሙም ከስልጣኑም በላይ የመከራ ዘመን ወዳጅነት ያጸናው። ብዙዎች አቶ ለማ መገርሳና አብይ አህመድ የመከራ ቀን ጓደኛ ናቸው ምን አይሏል? ምን ነው ያቶ ተመስገንንና የአብይ አህመድን የልጅነት ቋንቋ ዘነጋኸው? ምን ነው የነኝን ሰዎች የቀደመ ቃል ኪዳን ረሳኸው? አሁን ላለው የጥላቻ ፖለቲካ ስለማይበጅ አሁን እናንተ ለምትሸጡት አይረቤ ፖለቲካ ስለማይጠቅም ምንም አይነት ትርፍ ስለሌለው እኔ በኢትዮጵያ ፖለቲካ ውስጥ ያሉ ሰዎች በተለይ ይሄ በስልጣን መናፈቅ በግለሰብ ጥላቻ የናወዘው ኃይል ያሳዝነኛል። በጣም ነው የሚያሳዝነኝ። እንደየሃይማኖታቸው ወይ ይጸበሉ ወይ ይቀራባቸው እንጂ በዚህ ከቀጠሉ አይደለም ለሀገር አይደለም ለስልጣን አይደለም ለ4 ኪሎ ምናምን የሚጠቅሙ ሰዎች ይሁን ይቅርና ራሳቸውን ማዘዝ የማይችሉ ሰዎች ሆነው ነው የሚቀሩት። ግን አቶ ተመስገንና ዶክተር አብይ አህመድ ምን አሉ? አያውቁንም፣ እኛን አያውቁንም። እስቲ ከፍና አርጋትና ትንሽ እንስማት። አያውቁንም ለካ አያውቁንም እኛን አያውቁንም። አዎ አታውቁትም። እዚህ ውስጥ ወንድማማችነት አለ። እናንተ የምታውቁት እንደ ቁምቡርስ መበላላት። አዎ አታውቁትም። እዚህ ውስጥ ሰርቶ የማሰራት ልዩ ጥበብ አለ። እናንተ የምታውቁት አሲሮ የማሴር። አዎ አታውቁትም። እዚህ ውስጥ የጸና የልብ ወዳጅነት አለ። አታውቁትም። እናንተ የምታውቁት በወዳጅነት ስም በአጋርነት ስም ገዝግዞ መብላትና ማስበላት ስለሆነ ኦሮማራ ዛሬም አለ፣ ወደፊትም ይኖራል። በኦሮማራ የሚጫወቱ ደግሞ ድንዙዛኖች አሉ። በነገራችን ላይ ብልጽግና የሚቀጥለው አብይ ብቻውን አይደለም የምንለው አፋችንን ሞልተን እንደ ተመስገን ጥሩነህ ያሉ ሰዎችም ስላሉ ነው። በነ ተመስገን ጥሩነህ ጥላ የተተከለሉ ደግሞ ሰንኮፍ የሆኑ ደሳሳ ሰዎችም ግን አሉ። የጊዜ ጉዳይ የቀን ጉዳይ ባይዘዌ ጊዜ ገላጭ ነው። ጊዜ ኃያል፣ ጊዜ ብርቱ ነው። ጊዜ እውነተኛ ነው። ይገልጣችኋል። ተሸፍናችሁ አትቀሩ፣ ተደብቃችሁ አትሰነብቱ፣ ተከልላችሁ አትቆዩ። በተለይ በአማራና በኦሮሚያ ፖለቲካ ውስጥ ገብታችሁ ለመሸቀጥ የምትሞክሩ ሰዎች እውነቱ ይኸው ባለሳሳት ቦታው ወንጪ ይመስለኛል ካልተሳሳትኩኝ። አሁን ጠቅላይ ሚኒስትሩንና ምክትል ጠቅላይ ሚኒስትሩ ፑሻፕ እየሰሩ የተመለከትንበት ስፍራ ወንጪ ይመስለኛል ባለሳሳት። እና የበሻሻውና የቢቸናው ወዳጅነት ብዙ ሐቆች ውስጥ አሉት። የበሻሻውና የቢቸናው ወዳጅነት ለኢትዮጵያ ፖለቲካችን የሚያስፈልጉ ሐቆች አንዱ ማሳያ ነው። የበሻሻውና የቢቸናው ሰውዬ ቃል ኪዳን መጨረሻው የኢትዮጵያ አሸናፊነት ነው። እመነኝ ይሳካላችኋል። እመነኝ ያደርጉታል።
የበሻሻውና የቢቸናው ቃል ኪዳን ተሰናስሎ ያሰብን ጥያቄ ይመልሳል፣ የህዳሴን ጥያቄ ይመልሳል። በጣም ብዙ ዳሽ ሙላዎችን በጣም ብዙ ፊልድ ብላንኬቶችን የሚመልስ ጥምረት አውቀን እናውቀዋለን እኮ በደንብ የሚታይ ነው። እንደ ሟርታቸው አይደለም፣ እንደ ጫጫታቸው አይደለም፣ እንደ ጩኸታቸውም አይደለም። እና አብይ አህመድ ጓዶቹን ይበላል እያላችሁ ለምታለቅሱ ሰዎችም አንዱ ማሳያ አቶ ተመስገን ጥሩነህ ናቸው። በሆዳቸው ያልወደቁ በመከራ ብዛት ያልተንሸራተቱ ጸንተው የቆሙ ሰው ናቸው። እነኚህ ሰዎች ጋር ነው የሚታየው ፈረሰ ያላችሁት ጥምረት እንደውም ከፍ ሲል ሲጸና ነው የሚታየው። ከፍ ሲል ደመቀ ስለሄደ ኦሮማራ ፈረሰ ያላችሁ ሰዎች እንደውም ደመቀ ራሱ ቢሰማ ይስቃል። ረላሽ እንዴ ምንድነው ምን ሆናችሁ ነው አውርቆ ዋናው ሰው ነው የመጣው ምናምን ሊላችሁ ይችላል። የፈረሰ ነገር የለምና ፑሻፑ ምኑ ደስ ይላል። እንደ መሪዎች ስታያቸው እንዴ ሰው ሆኖ መኖራቸው ሚነኩ የሚዳስሱ መሆናቸው። ከዛ ከፍ ያለ ፑሻፕ እኮ ሰርተዋል። ከዚያ ከፍ ያለ በኢትዮጵያ ፖለቲካ ውስጥ ያልተለመደ ቃል ኪዳንን መጠበቅ፣ እውነትን የማጽናት፣ ለሀገር የመስራት የመተባበርን እኮ አሳይቷል። የሁለቱም ሰዎች ዘመዶች ነን የሚሉ ፖለቲከኞች በየሰፈራቸው ተከልለው ባሉበት በዚህ ጊዜ እነሱ ግን ወዳጅነት በሚባል ጥላ፣ ኢትዮጵያ በምትባል ሀገር፣ ህልም በሚባል ጉልበት፣ ብልጽግና በሚባል ድር፣ አሸናፊነት በሚባል መንገድ፣ ለኢትዮጵያ በሚል ዓላማ አብረው እየቀጠሉ ነው። ይሄ ነው እውነቱ። እንደ ፖለቲከኛ ብቻ ሳይሆን እንደ ወንድማማች፣ እንደ ፓርቲ አጋር ብቻ ሳይሆን እንደ ህልም ተጋሪ እየቀጠሉ ነው። አቶ ተመስገን ጥሩነህ የትላንት ጓዷቸው ቃል ኪዳንን ጠብቆ ለዚህ መብቃት እያስገረማቸው አብረው ያሉ ሰው ናቸው። ወደፊትም አብረው የሚኖሩ ሰው ናቸው። በተለይ የአብይ መንገድ ውስጥ ከፈሩ ሰዎች ውስጥ አንዱ ናቸው። ጥቂት መለስ ብለን ታሪካቸውን ብንመረምር ማለት ነውና ሰውየው ብቁ ናቸው። ይህ በጣም በርካታ ሐቆችን የሚያሳይ ነው። ቤተ መንግስቱ አልፈረሰም። አነጋጋሪው ቪዲዮ በጣም ደስ ይላል። ይህን ያጋሩንንም ሰው እጅግ አድርገን እናመሰግናችኋለን። እናንተ በየሰፈራችሁ በየአውራጃችሁ ጥላቻ በሚባል ስፖርት፣ መከፋፈል በሚባል ፑሻፕ የጠብና የመገዳደል ጡንቻችሁን አደንድኑ አጠንጥሩ። እነሱ ግን በአገራቸው በአረንጓዴያማ ስፍራ ሳራቸው ላይ የተኙ ፈልሰስ እያሉ ስራቸውን ይሰራሉ። ከትላንት ወዲያ ምን ብያችኋለሁ? ሰለብሬት እንኳን አያረገውም ብያለሁ። ድሮን ለገበያ አቅርብ ያለው ብሎ ድሮኑ ላይ ይቀጥላል የሚል ጽፎበት 4 ነጥብ ሳያረግ በፊርማው አረጋግጦ እሱ ጫካ ገብቶላል። ብራዘር ወክ እያደረገ ነው። ይሄ ነው አብይ አህመድ፣ ይሄ ነው ስራው። ይሄንን ሰው ነው ግለጡ እያልን ምን ጋጋጠው። መቼስ ማልጎደኒ የመደመር መንገድ ላይ ዶክተር አብይ አህመድ ለጓደኛቸው እንጨት ለማቀበል ብሎ አጥራቸውን ሲነቀንቁ እናታቸው ትዝታውሌ ሞቲኮ ማልጎደ ቱርቴ ብለውኛል ብለዋልና ሁሉ ጊዜ ኦሮምኛ ቃል ሳስብ አፌ ላይ ለማንኛውም ነገር ይመጣብኝ በቃ ያቺ ሞቲኮ ማልጎደ ቱርቴ የምትል ቃል ናትና ሞቲኮ ሞቲነቱን አረጋግጧል። ሞቲነቱን ሲያረጋግጥ ደግሞ ሞቲ ሲሆን ማጸናላችሁን ጉዳይ አጸናላችሁ ያሉ ሰዎችን እንደ አቶ ተመስገን ጥሩነህ አጽንቶላችኋል። የ4 ኪሎ ጥምረት የቢቸናውና የበሻሻው ቃል ኪዳን የኢትዮጵያን መጻኢ ዕድል ለማጽናት ተሰናስሎ ይቀጥላል። ፖለቲካችን እየጠራ የሚቀጥልበት መንገድ ያለ ነው። እየተመላለስን እናነሳዋለን። እነከሌ በረሃ አብረው ወርደው ከበረሃ አብረው ተመልሰው ለስልጣን የተጣሉ ለ4 ዙር የማገዱትን የትግራይ ህዝብ አሁንም ለመማገድ እየታተሩ ያሉ ይመስላሉ። የነሱንም ጉዳይ እናነሳለን። ከዚህ ጥምረት እንኳን ተማሩ እናንተ ማትማሩም ማትሰለጥኑም ድንዙዛኖች፣ መጸጸቻ የሚባለው የሰውነት ክፍል የሌላችሁ ዲዘብሎች እና ወደ ራሳችሁ ተመለሱ። አቶ ተመስገን ጥሩነህና ጠቅላይ ሚኒስትር አብይ አህመድ ግን ምን እያሉ ነው? አያቁንም እያሉ ነው። እስቲ ከፍ አድርጉት። አያውቁንም ለካ አያውቁንም እኛን አያውቁንም። እንደዚህ ነው እንግዲህ እጅግ ደስ ብሎኛል። ይሄን ጥምረት መፈተሽ ያስፈልጋል። ወደፊትም ምንም ፈትሸዋለን። ህዝቡም እንዲህ አብሮ ይኖራል። የበቻቻውና የቢቸናው ቃል ኪዳን ግን አሁንም እንደ ጸና ሳይፈርስ እንደቆመ እንደ ሟርተኞቹ ሟርት ሳይሆን እንደ ህልም ተጋሪዎቹ ጉልበት እየቀጠለ ነው ለማለት ያህል ነው። እንግዲህ እቺን ያህል
ከተወያየን ዘንዳ ነገም ዳግም ተመልሰን እንመጣለን እንላችኋለን። እንደዛ ነው ምላችሁ። አዲሱ ቤቴን እያሞቃችሁ ላይክ ሼር እያደረጋችሁ ስላላችሁ በጣም አድርጌ ነው ማመሰግነው። አሁንም አትቦዝኑ፣ እንስፋ፣ እንተልቅ፣ መበርታት አለብን፣ መተለቅ አለብን። ሰፋ ብለን ለመምጣት ላይቫችንን ለመጀመር እንደዛ ነው። አግዙኝ፣ እገዛችሁ አይለኝ ነው ምላችሁ ወዳጆቼና ቤተሰቦቼ። እኔ ግን ሁሌም እንደምለው እንደማይለወጥ አንድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ቸር ቆዩኝ።